ኤቢ ማርሻል፣ ኤክሲ ስናይፐር፣ አይስቲ ዮሐንስ እንዲሁም ዛክ ትሬድስ። እነዚህ በኢትዮጵያ ፎሬክስ ትሬደርስ ሲባል አይምሯችን ላይ ቀድሞ የሚመጡ ፎሬክስ ትሬዲንግ ኢንፍሉዌንሰርስ ናቸው። በሶሻል ሚዲያ ተከታዮቻቸው ኤቢ ማርሻል 52,000 በላይ ሰብስክራይበርስ በዩቲዩብ ላይ ሲኖሩት 540,000 ደግሞ ቲክቶክ ፎሎወርስ አሉት። ኤክሲ ስናይፐር 120,000 በዩቲዩብ ሰብስክራይበር ሲኖሩት ከ190,000 በላይ ደግሞ ቲክቶክ ፎሎወርስ አሉት። አይስቲ ዮሐንስ 47,000 የዩቲዩብ ሰብስክራይበርስ አሉት። ዛክ ወይም ደግሞ ኤስ ትሬድስ ደግሞ 132,000 ዩቲዩብ ሰብስክራይበርስ እንዲሁም ደግሞ 267,000 ቲክቶክ ፎሎወርስ አሉት። እነዚህ ትሬደሮች ይህንን ሁሉ ተከታይ ያመጡበት መንገድ የተለያየ ቢሆንም ዛሬ እኛ ልናወራበት የመጣ ነው ከነዚህ ትሬደሮች ማን ሜንቶር ቢያደርገን ቶሎ ስኬታማ ትሬደር መሆን እንችላለን የሚለውን ለመነጋገር ነው። ሜንቶር 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 ሜንቶር። እውነት ነው፣ ይህን ቃል ብዙ ቦታ ሰምተኗል። ለመሆኑ ሜንቶር ምን ማለት ነው? ሜንቶር ማለት በቀላሉ እኛ መድረስ የምንፈልግበት ስፍራ ቀድሞ የደረሰና በመንገዳችን ላይ ጋይድ የሚያደርገን ሰው ማለት ነው። በሁሉም ቢዝነሶች ላይ ሜንቶር ቢኖረን ጥሩ ነው። ነገር ግን በትሬዲንግ ላይ ሜንቶርሺፕ የምርጫ ጉዳይ አይደለም፣ ግዴታ አስፈላጊ የሆነ ነገር ነው። ለምንድን ነው ሜንቶርሺፕ በትሬዲንግ ላይ ግዴታ ነው ያለው? ምክንያቱም ትሬዲንግ 80% የአእምሮ ጨዋታ ነው። ትሬዲንግ ላይ ከትርፋማነት የሚያዘገየን ስትራቴጂ አለማወቃችን ወይም ደግሞ ቴክኒካል እውቀቶች አለመያዛችን ሳይሆን ኢሞሽናሊ ስትሮንግ አለመሆናችን ነው። ለዚህ ነው ሜንቶርሺፕ ግዴታ በትሬዲንግ ላይ አስፈላጊ ነው ያለው እና ሜንቶር አብሯችሁ ሲኖር የምታገኙት የመጀመሪያ ነገር ምንድን ነው? ኮንፊደንስ ነው። ኮንፊደንስ በጣም ይኖራችኋል እና ደግሞ ብዙ ትሬደሮች የሚደክሙበት ነገር የስትራቴጂ ምርጫ ጉዳይ ነው። አንድ ትሬደር 1 ዓመት 2 ዓመት ስትራቴጂ እየቀያየረ ጊዜውን ሊያጠፋ ይችላል። ሜንቶር ግን ካላችሁ እሱ የሚሰጣችሁ ስትራቴጂ ብቻ ይዛችሁ መሄድ ትችላላችሁ። ስለዚህ አንደኛው የሜንቶር ጥቅም ምንድን ነው? ስትራቴጂ በመፈለግና የተለያዩ ቪዲዮዎችን በማየት የምናጠፋውን ጊዜ ይቆጥብልናል ማለት ነው እና በአጭሩ ሜንቶር ሲኖረን ፎከስድ እንሆናለን ማለት ነው። በትክክለኛ ሜንቶር የተደረገ ሰው 2 ዓመት ወይም ደግሞ ከዛም በታች ባለ ጊዜ ውስጥ ትርፋማ ሊሆን ይችላል። በራሳችሁ ግን የምትሄዱ ከሆነ ምንም አይነት ሜንቶር አጠገባችሁ ከሌለ የሚያሳያችሁ፣ የሚያርማችሁ፣ ጋይድ የሚያደርጋችሁ ሰው ግን ከሌለ 4፣ 5፣ 6፣ 7፣ 8 ከዛም ዓመት በላይ ሉዚንግ ላይ ወይም ደግሞ ብዙዎች የሚቆዩበት ብሬክ ኢቨን የተባለው ስቴጅ ላይ ልትቆዩ ትችላላችሁ። ነገር ግን ኢትዮጵያ ውስጥ የብዙ ትሬደሮች ስህተት ምንድን ነው? ሜንቶርሺፕ ከኮርስ ጋር ያገናኙታል። ሜንቶርሺፕ ኮርስ አይደለም። የአንድን ሰው ስትራቴጂ ስለተጠቀማችሁ ወይም ደግሞ የዛን ሰው ኮርስ ገዝታችሁ ተከታታይ ስለተማራችሁ እሱ የእናንተ ሜንቶር ነው ማለት አይደለም። ሜንቶርሺፕ እና ኮርስ በጣም የሰማይና የምድር ያክል ልዩነት ያላቸው ነገሮች ናቸው። ኢትዮጵያ ውስጥ ብዙ ኮርስ የሚሸጡ ሰዎች አሉ፣ ነገር ግን ጥቂት ሜንቶሮች ናቸው ያሉት። ስለዚህ እዚህ ላይ በጣም ሲሪየስ መሆን አለባችሁ እና እዚህ ጋር እንድታስተውሉ የምትፈልጉት እኔ ምንም የምሸጠው ኮርስ የለም፣ የምሰጠው ሜንቶርሺፕ የለም። ጀስት አዳዲስ ትሬደሮችን ለመርዳት ነው ይህን ቪዲዮ ያዘጋጀሁት። ስለዚህ ወደ ዋናው ሀሳብ ስንመጣ ትክክለኛ ሜንቶር እንዴት እንምረጥ ወደሚለው እንመጣለን ማለት ነው። 1፣ 2፣ 3 እያልን የጥሩ ሜንቶሮችን ኳሊቲ ሊስት እያደረግን እናያለን። በዛውም ደግሞ ፌክ የሆኑ ትሬደሮችን ወይም ደግሞ እኛን ለነሱ እንደ ገቢ ምንጭ አድርገው የሚጠቀሙ ብቻ ስለ ፎሬክስ፣ ስለ ትሬዲንግ ምንም እውቀት የሌላቸው ኮርስ በመሸጥ ብቻ የሚተዳደሩ ትሬደሮችን እንዴት ነጥብ በነጥብ እንዴት መለየት እንደምንችል እናያለን ማለት ነው። እዚህ ጋር ልታውቁ የምትፈልጉት ነገር እኔ ከማንም ጋር ፐርሰናል የሆነ ነገር የለኝም። ጀስት ጀማሪ ትሬደሮች ጊዜያችሁን እንዳትገሉ፣ ታይማችሁን ዌስት እንዳታደርጉ ይህን ቪዲዮ ያዘጋጀሁት። ስለዚህ የመጀመሪያው አሪፍ ሜንቶር ወይም ደግሞ በጣም ጥሩ የሚባል ሜንቶር ኳሊቲ ምንድን ነው ብለን ስናይ
የመጀመሪያው ኮሚኒቲ ያላቸው ሜንቶሮች። የእናንተ ሜንቶር ኮሚኒቲ ካለው፣ ኮሚኒቲ ማለት ምንድነው? ብዙ ሜንቶሮች አሁን ካያችሁ ዲስኮርድ ላይ ወይም ደግሞ ቴሌግራም ላይ ግሩፕ አላቸው። ያ ግሩፕ ምንድነው? የእነሱ ተማሪዎች ወይም ሜንቶር የሚያደርጓቸው ልጆች እነሱ በነፃነት እንዲወያዩ፣ እንዲነጋገሩ ኮመንቱን ኦፕን ያደርጉላቸዋል ወይም ዲስከስ የሚያደርጉበትን ስፔስ ያዘጋጁላቸዋል። ከዛ በኋላ ልጆች የፈለጉትን ነገር ይወያያሉ። ከትሬኒንግ ጋር የተያያዘ ስለ እሱ ስለሚሰጠው ኮርስ ሊሆን ይችላል። ሁሉንም ነገር ግልጽ ነው የሚያደርጉት። ምንም የተደባበቀ የተሸፋፈነ ነገር የለም። ስለዚህ አንደኛና መሰረታዊ ነገር ብዬ የማየው እኔ ኮሚኒቲ ነው። ኮሚኒቲ ላይ ለምን ሜንቶራችሁ እናንተን ሊሸውዳችሁ ሊያጭበረብራችሁ ይችላል። ተማሪዎቹ ግን እንደዛ ያደርጉ። ስለዚህ ስለ ሜንቶራችሁ ከራሱ ብቻ ሳይሆን መስማት ያለባችሁ ከእናንተ ቀድመው በሱ ሜንቶር መደረግ የጀመሩ ልጆች ከነሱ መስማት አለባችሁ። በመቀጠል እዛ ስፔስ ላይ ደግሞ እሱ ራሱ መገኘት መቻል አለበት። ሁሌ ላይሆን ይችላል፣ 24 ሰዓት አይመቸውም። ነገር ግን የተወሰነ ስፔሲፊክ እሱ የሚገኝበት እናንተ ፐርሰናሊ ጥያቄዎቻችሁን ለሱ ማቅረብ የምትችሉበት ስፔስ ማዘጋጀት አለበት። ከዛ በመቀጠል ይሄ ፖይንት ብዙ ኢትዮጵያን ትሬደሮች ሊነግር ይችላል። ትክክለኛ ሜንቶሮች የምታውቁበት ደግሞ ሁለተኛው በምንድን ነው? በፍጹም ነው የምላችሁ። ኢትዮጵያ ውስጥ ያሉ ትሬደሮችን ብዙዎች የማይደፍሯት ምንድነች? ፕሮፈርም የምትባል ወይም ደግሞ ፈንዲንግ ቻሌንጅ በሚባል ነው የምናውቀው። ፈንዲንግ ቻሌንጅ ፕሮፈርምን ብዙ ሜንቶር ፌክ የሆኑ ሜንቶሮች አይፈልጉትም። ላይቭ አካውንት ላይ እንደፈለግን ሰዎችን መሸወድ እንችላለን። ብሮከር፣ እናንተ የምታውቋቸው ብሮከሮች በጠቅላላ ከጀርባቸው የሚሰራውን ድራማ ብዙዎቻችሁ አታውቁም። በላይቭ አካውንት የፈለጋችሁትን ድራማ መስራት ትችላላችሁ። ነገር ግን ቆየት ያሉ ፕሮፈርሞች እንደነ ኤፍቴሞ፣ እንደነ 5%ers የተለያዩ ሌሎችም ይኖራሉ። በጣም የሚታወቁ ፕሮፈርሞች ላይ ቻሌንጆችን ማለፍ ይችላሉ። የእናንተ ሜንቶር ሰርቲፋይድ ነው ወይ? ሰርቲፋይድ ደግሞ ሲሆን ሲያሳያችሁ ሰርተፍኬቱን ኪዋርድ ኮድ ያላቸው እነዚህ ስካን መደረግ የሚችሉ ባርኮድ ያላቸው ማለት ነው። እንደነሱ አይነት ፕሮፈርሞች ላይ ተሳትፎ ፓስ ማድረግ ይችላሉ። ቻሌንጆች ካለፈስ በኋላ ዊዝድሮ ማድረግ ይችላሉ የሚለውን በደንብ መጠየቅ መቻል አለባችሁ እንጂ $10 1 ሚሊዮን ያደረኩት ምናምን የሚባሉ ድራማዎች እነዛ በጠቅላላ ፌክ ናቸው። አይቻልም አይደለም፣ ልታደርግ በጣም ከስንት አንዴ ልታደርጉት ትችላላችሁ። ትክክለኛ ትሬደር ከሆነ ከላይቭ አካውንት ይልቅ ፕሮፈርም ላይ መስራት ያለበት፣ ለእናንተ ማሳየት ያለበት። ለምን ቢባል ኢትዮጵያ ላይ የምታዩት 99% ትሬደር ተስፋ አድርጎ እየተማረ ያለው ፕሮፈርሞችን ነው እንጂ የራሱን ካፒታል አይደለም። ማንም $100,000 $200,000 አካውንት ይዞ የሚጀምር የለም። ሁሉም ተስፋ የሚያደርገው ፕሮፈርሞች ነው። ስለዚህ የሚያስፈልጋችሁ የእናንተ ሜንቶር ፕሮፈርም ቤዝድ የሆነ ስትራቴጂ፣ ፕሮፈርም ቤዝድ ያደረገ ሳይኮሎጂ ነው ለእናንተ ሊሰጣችሁ የሚያስፈልገው። እንዴት ፓስ ማድረግ እንደምትችሉ የሚያስተምራችሁ፣ እንዴት ፈንድድ መሆን እንደምትችሉ፣ እንዴት ተከታታይ ዊዝድሮ ማድረግ እንደምትችሉ፣ አካውንቶቻችሁን እንዴት ማሳደግ እንደምትችሉ የሚያስተምራችሁ ነው እንጂ ሚራክል በሚመስል ወይ ከ$30 ተነስቼ $300,000 እንደዚህ ያክል ምናምን፣ እነዚህ በጣም መጠቀቅ ያለባቸው ነገሮች ናቸው። የእናንተ ሜንቶር በጣም ሲሪየስ ሆኖ ፕሮፈርም ላይ የሚሰራ እናንተንም የሚያሰራ መሆን መቻል አለበት። ሶስተኛ ደግሞ ምንድነው? ሪከርድ የተደረጉ ቪዲዮዎችን፣ ባክቴስት የተደረጉ ነገሮችን የሚያሳያችሁ ብቻ ሳይሆን የእናንተ ሜንቶር ላይቭ ላይ ከእናንተ ጋር ከኮሚኒቲው ጋር ቁጭ ብሎ ትሬድ ሲያደርግ ማሳየት አለበት። ላይቭ ላይ በሳምንት 2 ሊሆን ይችላል፣ 3 ሊሆን ይችላል። በጣም ትላልቅ ሜንቶርሺፕ ሪል ሜንቶርስ እንደዛ ነው የሚያደርጉት። ሜንቶርሺፕ ፕሮግራም ያላቸው ትላልቅ ትሬደሮች በሳምንት ላይቭ የሚገቡበት ስፔሲፊክ የሆኑ ዳዮች፣ ስፔሲፊክ የሆኑ ታይም አላቸው። በሰዓት እንገናኝ ይላሉ። ሁሉንም ተማሪዎቻቸውን ይሰበስባሉ። ከተማሪዎቻቸው ጋር አብረው ትሬድ ያደርጋሉ ላይቭ ማለት ነው እንጂ እዚህ ጋር ሲፈጠር እንዲህ ነው የምትገቡት። እንደዚህ ያለፈ ማርኬት ላይ ሁሉም ሰው ኤክስፐርት ነው። ማንም ሰፖርት ኤንድ ሬዚስታንስ አምጥቶ ያሳያቸዋል።
ከፈለገ አይሲቲ ያሳያችኋል። የፈለገውን ነገር ማሳየት በጣም ያቀላል። ነገር ግን ላይቭ ማርኬት ላይ ተማሪዎቹን ይዞ ትሬድ ማድረግ የማይችል ኪሳራውን እያሳየ ትርፉን እያሳየ ትሬድ ማድረግ የማይችል ትሬደር እሱ ለእናንተ ሜንቶር መሆን አይችልም። ስለዚህ ሶስተኛ ስትመርጡ ማድረግ ያለባችሁ ላይቭ ትሬድ እንደሚያደርግ በሳምንት ምን ያክል ጊዜ ላይቭ አብሮ ከተማሪዎች ጋር ትሬድ ያደርጋል የሚለውን ነገር ቼክ ማድረግ አለባችሁ። ስለዚህ ይህን ያክል ስለ ጥሩ ሜንቶሮች ወይም አሪፍ ሜንቶር ስለሚባሉት ይህን ያክል ካየን መጠንቀቅ ያለባችሁን ደግሞ ትሬደሮች እነግራችኋለሁ። መጀመሪያ እንዳልኳችሁ ከማንም ጋር እኔ ፐርሰናል ኢሹ የለብኝም። ነገር ግን በጣም መጠንቀቅ ያለባችሁ ጊዜያችሁን ማጥፋት የሌለባችሁ፣ ገንዘባችሁን ኢነርጂያችሁን መጨረስ የሌለባችሁ ስፍራ ላይ መገኘት የለባችሁ። የመጀመሪያው ፌክ የሆኑ ትሬደሮች ወይም ደግሞ ሜንቶር መሆን የማይችሉ እናንተን ማሳደግ የማይችሉ ትሬደሮች ምን አይነት ናቸው ብለን ካየን በመጀመሪያ ቪአይፒ ሲግናል የሚሸጡ ከእንደዚህ አይነት ትሬደሮች ራሳችሁን በጣም ማራቅ አለባችሁ። ምክንያቱም ስትራቴጂውን ሳይነግራችሁ የገባበትን ሪዝን ሳይነግራችሁ ዝም ብሎ የሆኑ ቁጥሮችን እዚህ ጋር ግቡ፣ እዚህ ጋር ስቶፕ ሎስ አስቀምጡ፣ ቴክ ፕሮፊት እዚህ ጋር አስቀምጡ የሚላችሁን ትሬደር በፍጹም ፎሎ እንዳታደርጉ። እናንተ እሱ ላይ ዲፔንድ ታደርጋላችሁ እንጂ በፍጹም የእናንተ ሜንቶር መሆን ወይም እናንተን ማሳደግ አይችልም። ሁለተኛ ደግሞ ከትምህርትና ቫሊዩ አድ ከማድረግ በላይ ፋንሲ የሆኑ ላይፍ ስታይሎችን የሚያሳዩ መኪኖችን የሚያሳዩአችሁ ፕራይቬት ጀት የሚያሳዩ በጣም ይሄ ፎሬክስ ኢንዱስትሪ ላይ በጣም ብዙ እንደዚህ አይነት ስካመሮች አሉ። ስለዚህ እናንተ ላይ አንድ እውቀት ሳይጨምሩ እለት ፕራይቬት ጀት፣ ላምበርጊኒ የተለያዩ መኪኖችን የሚያሳዩአችሁ ከሆነ በፍጹም ከነዚህ ሰዎች እናንተ መማር አትችሉም። በጣም ያው እድሜውም ስላለ ምኑም ስላለ ቲኔጀሮች በእንደዚህ አይነት ነገር ኢንስፓየር ይደረጋሉ። አይቻልም አይደለም፣ እዛ ጋር ይደረሳል። ግን የእነሱን መኪናና ቤት በማየት አይደለም እዛ ጋር የምትደርሱት። ለእኛ ቫሊዩ አድ ማድረግ መቻል አለባቸው። ይህን ያክል ከተባባልን እንግዲህ ሊስት ካረኳቸው ትሬደሮች እናንተ ትመርጡ ዘንድ ምርጫውን ለእናንተ እተዋለሁ። ነገር ግን እኔ አንድ ሜንሽን ሳላደርገው ማለፍ የማልፈልገው ትሬደር አለ። ብዙዎቻችሁ በትሬዲንግ ላይ እወቁት አትወቁት አላውቅም። ነገር ግን እኔ እስከዛሬ ዩቲዩብ ላይ ካየኋቸው ቪዲዮዎች በጣም ለትሬዲንግ ኮሚኒቲ ጥሩ ነገር ሰርቷል ብዬ ያሰብኩት ልጅ አንድ ብቻ ነው። እሱም ማይክ ወይም ደግሞ ዩቲዩበርስ። እሱ ልጅ ሁላችሁም ፎሎ ብታደርጉት አበረታታችኋለሁ። ምክንያቱም የሚናገረው ነገር ትክክለኛ እውነተኛ የሆነ ነገር ነው። ምንም አይነት ሾ ያልበዛበት ነገር እና ደግሞ አንድ ትሬደር የሚያስፈልገውን ነገር ሲክሬት ሶስ ማለት ይቻላል ሰጥቷል በዚህ ዩቲዩብ ላይ። ስለዚህ ሁላችሁም እሱን ፎሎ ብታደርጉ ትላለሁ። ካሉት ትሬደሮች የሌሎቹን ቫሊዩ ለማሳጣት አይደለም። እነ ኤስ ትሬድም እነ አይሲቲ ዮሐንስ በጣም አሪፍ ነገር ኢትዮጵያ ትሬዲንግ ኮሚኒቲ ላይ አዳርገዋል። ነገር ግን እኔ ማወራው የዛሬው ቪዲዮ ስለ ሜንቶርሺፕ ነው። እንግዲህ ሊስት ባደረኩት መሰረት ምርጫውን ለእናንተ ትቻለሁ። ስለዚህ በቀጣይ ቪዲዮ እስክንገናኝ መልካም የትሬዲንግ ሳምንት ይሁንላችሁ።